ዕውቀት ኃይልን ይሰጣችኋል፣ ማንነታችሁ ግን ያስከብራችኋል። በሰዎች ዘንድ መከበርን ከፈለግን አክብሮትን መጠየቅ የለብንም። መከበርን ከፈለግን ማንነታችን ማስተካከል ነው ያለብን። በዚህ ምድር ላይ ሰዎች ሁለት ነገርን አጥብቀው ይፈልጋሉ፣ መወደድንና መከበርን። በሚያሳዝነው ነገር ግን እዚች ምድር ላይ በጣም ጥቂቶች ናቸው እኚህን ሁለት ነገሮች ያገኙት። በህብረተሰቡ ዘንድ ሳትከበሩ መኖር በጣም ከባድ ነው። በህብረተሰብ ውስጥ የማይከበር ሰው ምንም ዋጋ የለውም። እንደዚህ አይነት ሰዎች ጠቃሚ ናቸው ተብሎ አይታሰብም። በማህበረሰባችን ለመከበር ብዙ ጥረትና ጊዜን ይፈልጋል። ለመከበር ምንም ብዙ ጊዜ ቢፈጅም ክብራችሁን ግን ለማጣት ደቂቃ በቂ ነው። ስለዚህ አሁን ስኬታማና ሀብታም ብቻ ሳንሆን በማንነታችን እንድንከበር የሚያደርጉንን 7 ጠቃሚ የሆኑ ምክሮችን እናያለን። አንደኛ፣ ራሳችሁ ከማንም በላይ አስበልጣችሁ አክብሩ። ራሳችሁ መጀመሪያ ስታከብሩ ነው በሰው ዘንድ የምትከበሩት። ለምሳሌ እንግዳ ቤታችሁ ሲመጣ ቤታችሁ ንጹህ ከሆነ ቤቱ ላለማቆሸሽ ይጠነቀቃል። የቆሸሸ ቤት ውስጥ ግን አንድ ሰው ከገባ ቤቱ ስለማቆሸሽ አይጨነቅም። በሰው ዘንድም ለመከበር ከፈለጋችሁ ራሳችሁ መጀመሪያ አክብሩ። ሰዎችም ራሳችሁ እንደምታከብሩ ልብ ሲሉ ያከብራችኋል። ውስጣችን በሚሰማን ስሜት ነው ወደ ገሃዱ ዓለም የምናንጸባርቀው። ስለዚህ ስለ ራሳችን ያለን አስተሳሰብ፣ ለራሳችን ያለን ክብር፣ ለራሳችን ያለን መውደድ ከፍ ካለ እኛንም በህይወታችን ውስጥ የሚያጋጥሙን ሰዎች እኛን የሚያከብሩ፣ የሚወዱ፣ የሚረዱ ሰዎች ይሆናሉ ማለት ነው። ራሳችሁ ስታከብሩ በራስ መተማመናችሁ ይጨምራል። በራስ መተማመን ማለት እኔ ከእንትና እበልጣለሁ ብሎ ማሰብ አይደለም። ራሳችሁ ከማንም ጋር አለማነጻጸር ማለት ነው። ሁሉም ሰው የተለያየ ነው። የተለያየ ዓላማና የተለያየ ግብ ነው ያለው። ስለዚህ ራሳችሁ ከሰው ጋር አተነጻጽሩ። ለራሳችሁ ያላችሁን ክብር ጨምሩ። ሁለተኛ፣ ይቅርታ መጠየቅና አቁሙ። ጥፋት አጥፍታችሁ ወይንም ደግሞ አንድ ሰው አስቀይማችሁ ይቅርታ ካላችሁ በኋላ ያ ሰው መናደድ ከቀጠለ እዛው ጋር አቁሙት። ይቅርታ ማለትን አቁሙ። ንዴታቸው እንዲበርድና ራሳቸውን እንዲቆጣጠሩ በዝምታ ውስጥ ጸጥ በሉ። እነሱ ለብቻቸው ያሰላስሉ። እናንተ ይቅርታ በጠየቃችሁ ቁጥር ለእነሱ ልመና ይሆናል። እነሱ እየተለመነ እንደሆነ ከተሰማቸው ደግሞ የእናንተ ክብር ይቀንሳል። የዛኔ ደግሞ እናንተን ዝቅ አድርገው መመልከት ይጀምራሉ። ያ ሰው በጣም የምትፈልጉትና በሕይወታችሁ ጠቃሚ ሰው ከሆነ ይቅርታ በሉ፣ ግን ደግሞ አታብዙት። እናንተ አንዴ ይቅርታ ብላችሁ ዞር ስትሉ እነሱ ይደነግጣሉ። ለእናንተ ያላቸው ስሜት ከፍ ይላል። ይህ አብዛኛው ሰው ላይ የሚታይ ችግር ነው። ስለዚህ አብዝታችሁ ይቅርታ ማለትን አቁሙ። አንዴ ይቅርታ ከጠየቃችሁ በኋላ ዞር በሉ። ሶስተኛ፣ ትኩረታችሁ ዓላማችሁ ላይ አድርጉ። ብሩስ ሊ እንዳለው ትኩረት የሁሉም ከፍተኛ ችሎታዎች መነሻ ነው። በዚች ምድር ላይ ትኩረታችሁ ዓላማችሁ ላይ እንደማድረግ የሚያስከብር ነገር የለም። ዓላማው ላይ ትኩረትን ያደረገ ሰው ማንም ሰው ሊያዘናጋው አይችልም። በሕይወቱ ምን መቅደም እንዳለበትና ምን መዘግየት እንዳለበት ጠንቅቆ ያውቃል። ለአልባሌ ነገር ጊዜ የለውም። ጊዜውም በደንብ ነው የሚጠቀመው። በሰዎች ዘንድም አመኔታን ያገኛል። በዚህ መንገድ የሰዎችን ክብር ታገኛላችሁ። አራተኛ፣ ሰዎችን ስታከብሩ ትከበራላችሁ። የኒውተን ሶስተኛው ሕግ for every action there is an equal and opposite reaction ይላል። ይህ ማለትም ደግሞ ለእያንዳንዱ ተግባር እኩልና ተቃራኒ የሆነ መልስ አለ። ስለዚህ መከበር ከፈለጋችሁ ሰዎችን አክብሩ። ሰዎች እናንተን እንዴት ነው እንዲያከብራችሁ የምትፈልጉት? ልክ እንደዛው እናንተንም ሰዎችን አክብሩ። ሰዎችን አውርዳችሁ የምታዩ ከሆነ ከነሱ ክብር አትጠብቁ። አምስተኛ፣ ቃላችሁን ጠብቁ። ላገኛችሁ ሰው ሁሉ ቃል አትስጡ። ቃል ከሰጣችሁ ግን ለቃላችሁ ታማኝ ሁኑ። ማንንም ሰው አትዋሹ። የውሸት ቃልም ለሰው አትስጡ። ሁል ጊዜ በቃላችሁ ተገኙ። ይህ በሰዎች ዘንድ ያስከብራችኋል። የቃሉ ሰው ነው ያስብላችኋል። ይህንን የምታደርጉት ግን ለመከበር ብቻ ብላችሁ እንዳይሆን። አለማዋሸት ማንነታችሁን አድርጉት። ማንነታችሁ ሲሆን ደግሞ ትከበራላችሁ። ማንም ሰው እንደ ውሸታምና እንደ አጭበርባሪ መታየት አይፈልግም። ምክንያቱም ደግሞ በሰዎች ዘንድ ክብርን ያጣል። ስለዚህ የቃላችን ሰዎች እንሁን፣ ቃላችንንም እንጠብቅ፣ እኛም እንከበራለን። ስድስተኛ፣ ጥሩ አዳማጭ መሆን።
ጥሩ አዳማጭ ስል ራሳችሁን መናገር የምትፈልጉትን እስክትናገሩ ድረስ መጠበቅ ሳይሆን ሌላኛው ሰው ስለሚያወራው ነገር በደንብ በጥሞና ማዳመጥ ማለት ነው። ይህ ደግሞ ለተቃራኒው ሰው የመፈለግ ስሜትን ይሰጠዋል። ንግግራችሁ ካለቀ በኋላ ራሱ ስለ እናንተ ጥሩ አዳማጭነት ማውራት ይጀምራሉ። ሳያስቡት ያከብራችኋል። የእናንተ ተራ ደርሶ እናንተም ስታወሩም ደግሞ እነሱ በጥሞና ያዳምጣችኋል፣ አያቋርጧችሁም። ዝምታችሁን ውደዱት። ዝም ስትሉ ብዙ ዕውቀትን ታገኛላችሁ፣ ክብርም እንደዛው። 7ኛ ንጹህ ልብስ ልበሱ። ሰው በለበሰው ልብስ ሊገመት አይገባም የሚባል አባባል አለ። እውነት ነው። ይህ ግን ስለምንለብሰው ልብስ አይደለም። ውድም ሆነ ርካሽ ልብስ ችግር የለውም። ዋናው ግን ንጹህ መሆን አለበት። ንጽህናችሁ ከጠበቃችሁ የራስ መተማመናችሁ ከፍ ይላል። የራስ መተማመናችሁ ከፍ ሲል ከሰዎች ለየት ብላችሁ ትታያላችሁ። ንጽህናችሁን ስለጠበቃችሁ ራሳችሁን እንዴት እንደምትንከባከቡ ለሰዎች እያሳያችሁ ነው። ራሱን ያከበረና ራሱን የተንከባከበ ሰው ደግሞ በማህበረሰቡ ዘንድ ይከበራል። ቪዲዮው ጠቃሚ ነው ብላችሁ የምታስቡ ከሆነ ስክሪን ላይ ያለ ቪዲዮ ማየት ትችላላችሁ። ስለተከታተላችሁኝ አመሰግናለሁ። ቻው።